አይ ባሩክ በህይወት አለሽ? አንቺ በጣም ይቅርታ። እታች አንዴ ሰው እየጠበቀኝ ነው። አናግሬ እመለሳለሁ። እሺ ግቢና ጠብቂ። ነገሩ አንቺ ምን ታደርጊ? የዋገኘሽ ደህና አድርገሽ ተጫወትሽበት። ህይወቱን ምስቅልቅል ካደረግሽ በኋላ ሰተት ብለሽ ስትመጪ ትንሽ አይሰማሽም? ምን ይዘጋሻል? ቀጥ ብለሽ ውጪ። ጄሪ ምን እያደረግሽ ነው? ምንድነው የምትጮሂው? ቦታዋን እያስረዳዋት ነው። ቆይ ምን ማለት ነው? ቆይ አንቺ አይሰለችሽም? እኔ ባንቺ ጩኸት ከጎረቤት ጋር መጣላት አለብኝ? ባሩክ አንዴ ላስረዳክ። እኔ እኮ ለአንተ አስቤ ነው። ተይው አታስቢልኝ። ሁሌ ጭቅጭቅ አይሰለችሽም? ቆይ አንቺ በሷ ቦታ ብትሆኚ ምን ታደርጊ ነበር? እኔማ መቼም የትዳር አጋሬን ህይወት አላበላሽም። ዝም በይ። እኔ አንቺን አላቅሽም። ምን አለ ገመናሽን ቤት ውስጥ ብታደርጊው? ጭራሽ ጎረቤት ድረስ። ምንድነው የምትለው? እና ካንቺ ውጪ ክፍል የሚገባ ሰው አለ? እና ለአንድ ብጫቂ ቀሚስ ነው ቤቱ እንደዚህ የምበጠብጭው? ስንት እንደገዛሁት ባወቅ። ስንት ብር እንግዲህ ነው አይመለከተኝም። አንቺ ልጅ ስነ ስርዓት ይኖርሽ። ይሄ የባለጌ ቤት አይደለም። እሺ ሰሚኛለሽ? ከዚህ በኋላ ክፍሌ ገብተሽ አይደለም እቃዬን ይቀርና እቺን የአይላሽን ስባሪ እንኳን ብታነሺ አልለቅሽም። ገባሽ? እስኪ አስበው። በሷ ምክንያት የተፈጠረውን ነገር ረስተው ነው? አረሳሁት። ታዲያ እሷ እዚህ ቤት ውስጥ ምን ታደርጋለች? ይኸውልሽ እሷ አሁን ተቸግራ ነው የመጣችው። ልገፋት አልፈልግም። የእሷን ክደት ነው ያልደግመው። ግሬድ ተበላሽ። ቤተሰቦቻችን አዘኑብ። ታዲያ እሷ እዚህ ቤት የምትቆይበት ሌላ ምክንያት አለክ? ቆይ እኔ ምንሽ ነኝ? ወንድሜ ነህ። ታላቅ ታናሽ? እየቀለድክ ነው? መልሽልኝ። ታላቄ ነህ። በቃ አርፈሽ ተቀመጭ። እኔ ለመክረሽ ሲገባ ተመልሰሽ ልጅ ለእናቱ አትሁኝብኝ። አርፈሽ የራስሽን ህይወት ኑሪ። እሺ ነው? አዎ ነው። ነው? አዎ። እሺ ምንም አያስፈልግም። ይልቅ ቁጭ በይ እንጂ። እኔ እንኳን ቆይቼ እበላለሁ። ለእውነት እንደፈለግሽ ተጠቅመሽበት ስታበቂ ዛሬ ተነስቶና ተለውጦ ስታይ በመርዝ አድርገሽ ልደፊው። ምን እያልሽ ነው አንቺ ልጅ? ቆይ በዚህ ጉዳይ ስንቴ ነው የተነጋገርነው? ምንም ሰላም አትፈልጊም? ራሴ መስሎኝ ከማልፈልገው ጠላት ጋር እያኖርከኝ ያለው። እኔ እንግዲህ ምንም ነገር አልፈልግም። የሰራሽው ምግብ ራስሽ ቢው። እሺ አንተ ግን በጣም ተመችቶሃል። አንቺ ከልጅ ምን አለብሽ? እኔ ምለው በሰላም ነው የፈለግሽ? አረ በሰላም ነው። ግን ምን ሆነ ነው እንደዚህ ራስህን የጣልከው? እኔ ጋማ ያው ስራ የለ፣ ከስራ ተባረርኩኝ። እንዲሁ ነው ለስል ነው ሙሉ። ለሆነ ስራ ፈልጌ ነው። መቼስ ስራ ስለሌለኝ ምን ይሰራል ብለሽ ነው አይደል የቀጠርሽኝ? አረ ነው ብለህ ነው? ምን ነበር? አይ ቤቴ ልጋብዝ አስቤ ነው። ልታገቢ ባልሆነ ምን ያንሰኛል? ቃል አለበት እንዴ? አረ ደስታሽማ ደስታዬ ነው። እኔማ እንደውም የሰርግሽ ዕለት መጥቼ የሰርግሽ ዕለት የሚለውን ዘፈን ከፍተሽልኝ እንጨፍር ፈልጌ እኮ ነው። አንቺ ግን ልታገቢ ነው? የብረት መዝጊያ መች ተገኝቶ። ምን ነው አንቺ ደግሞ በሙሉ ወንድ አንዱ ጋር ችካልሽ። ወንድና ባል ይለያያል። እሺ
ወዴት? አንተ ነህ እንግዲህ ያመጣኸው። እንግዲህ አንቺ ታውቂያለሽ። ሁለቱንም ብትሆኚ ነው ስለኛ አፍሽን ሞልተሽ የምታወሪው። ሁለቱን ስትል ወንድና ባሉ ነው። አንተ ስራውን ያዝ እሺ። እሺ ልጅቷ መቼ ነው ከዚህ ቤት የምትወጣው? ያንተ ታሪክ ማለቂያ የለው። አንዱ ሲሄድ አንዱ ይተካል። ምንድን ነው? ተረጋጋና አውራታለሁ። አንቺን የሚጎዳሽ ነገር የለም አይደለ? በቃ የሚያስፈልግ ነገር ብቻ ሲኖር ንገሪኝ፣ አለቀ። እኔ መቼ ለእኔ ተጨነኩኝ? ለአንተ እኮ ነው የተጨነኩት። አልገባኝም። እኔ ምን ሊሆን እችላለሁ? ከዚህ በፊት አምቄ ያዝኩት ብዙ ሚስጥር አለ፣ አልነግርህም ብዬ ነው እንጂ። እና እቺ ልጅ የለየላት እባብ ናት። የዋህነትህን አይታ ነው ልትጠቀምብህ የመጣችው። እንግዲህ ከተረዳ ተረዳኝ እሺ። ዛሬ እሷ ሰተት ብላ የመጣች ነገ ዲቃሏን ተሸክማ ልጅ ነው ብላ ነው እሺ የምትመጣው። ልጅ? የምን ልጅ? ማለቴ መልሽልኝ እንጂ ምንድን ነው? ማህደር ምን አይነት ልጅ ነኝ? አሁን ደግሞ እሷን እንዲከተል ፍንጭ ሰጠሁት። በጣም ነው የሚያምረው። ቤቱን በጣም ነው የቀያየራችሁት። በትንሹ ግን ስለ ሁኔታው ምንም አላልሽኝም። መጣሁ። እኔ የምልሽ ወንድምሽ የለም እንዴ? የለም፣ ግን አደራህን ሲመጣ እንዳያይክ ሸፈንፈን በል። በዚህ ሁኔታማ አይደለም እሱን የራሴ መስታወት ፊት ብቆም ራሴን ራሱ አላየውም። ይሄ ጉራክ እኮ አይጠገብም። እሺ ምን ይምጣልክ? ቤት ያፈራውን ነገር። ቅድሚያ ግን እባክሽ ዋታ አምጪልኝ። ማሂ! አቤት። ውሃ ይዘሽለት ነይ። እሺ። ምንድን ነው? ትተዋወቃላችሁ እንዴ? አይ ሰላም ለዚህ ቤት። ምን ሆናችሁ? እቺ ናታ አይን አውጣ የማንንም ጎረምሳ ቤት ይዛ መታ። ኧረ እኔ ዝም በይ እባክሽ። ደግሞ በምን ልታስተባብይ ነው? ከኋላ የመጣ አይን አውጣ አሉ። ደግሞ ምን አይነቷ ነች በእናታችሁ? እኔ ልሂድ በቃ። አሁን ሁላችሁም አረጋጉት። አንተም ቁጭ በል። አይ ይቸኩላል። ስራ ትቶ ነው የመጣው። ማለት የቅድም ሲል ስለሰማሁት ነው። እሺ፣ ለተፈጠረው ነገር ይቅርታ። በቃ መሄድ ትችላለህ። ፍየል ከመድረሷ ቅጠል መበጠሱ አሉ። ምን አለ እኔንስ ብታማክሪኝ ነው ወይስ ንቀት ነው? በቃሽ ጄሪ፣ ይበቃል። ግን እኔ እኮ ማሂ፣ እንግዳ ሲኖርሽ ሌላ ጊዜ ከጄሪ ጋር አውሩ እሺ? አንተ ደግሞ እንዲህ እያልክ ሰው የምታቀብጠው ነገር አለ። አሁን ደግሞ እንዲህ በልሃት የማንንም ውሪ እየተበሰበች መጫወቻ ታድርገው። ኡፍ ጄሪ፣ ቤቴ የመጣሁት እኮ ለማረፍ ነው። እስኪ ንገሪኝ፣ ለምንድን ነው የመጣሽው? ለምን ከዚህ ሁሉ ነገር በኋላ ለምን ተመልሰሽ መጣሽ? ታውቂያለሽ አንቺን ለመርሳት ምን ያህል እንደታመምኩ፣ አንቺን ላለመጥላት ከራሴ ጋር ምን ያህል እንደተጣለው ታውቂያለሽ? ለምንድን ነው ወደ ቤቴ ተመልሰሽ የመጣሽው? አሁንም ልትበጠብጭኝ ነው? ንገሪኝ፣ ድጋሚ ልታሳምምኝ ነው?
ንገሪኝ፣ ለምንድን ነው ድጋሚ ወደ ህይወቴ የመጣሽው? ባሮክ እንደዛ እኮ አይደለም። ለነገሩ ገና ከመምጣትሽ አልጨቀጭቅሽም ብዬ ነው ዝም ያልኩት። የምትነግሪኝ ነገር አለ? ምንም ነገር የለም። ሌላ የምሄድበት ሰው ስለሌለ ነው አንተ ጋር የመጣሁት። ማይ ውሸት እንደምጠላ ታውቂያለሽ አይደለ? ስለዚህ አሁን መናገር ያለብሽን በሙሉ ነገር ንገሪኝ እኮ። ስለምን እንድነግር እንደፈለግ አልገባኝ። ስለ ሁሉም ነገር፣ ይሄ ልጅ ምናምን ስለተባለውም ነገር ጭምር። ታስታውሳለህ? ያኔ ሰው ሁሉ ሲቀናብን ለካ ፍቅራችን እንዲህ ባጭሩ ሊቀር ነበር። ከአንቺ ጋር የነበረውን ምንም የምረሳው ነገር የለም። የበደልሽኝንም ማለት ነው። ማ እኔ ምን አድርጌ ነው የበደልኩ? ከገዛ ጓደኛዬ ጋር ጠፍተሽ የረሳሁት መሰለሽ እንዴ? እንደዚህ የሰው መሳቂያ መሳለቂያ ስታረጊኝ ግሬድ ወርዶ ግራጁዌት እንኳን ማድረግ ያልቻልኩት እኮ ባንቺ ምክንያት ነው። እኔ በጭራሽ ከማንም ጋር አልጠፋሁም። እኔ እኮ ያደረኩትን ሁሉ ያደረኩት ለአንተ በማሰብ ነው። ለእኔ ስትይ ነው እንደዛ ህይወቴን ምስቅልቅሉን ያወጣሽው? የመመረቂያ ዓመታችን ደረሰ ብለን ደስታችንን አጣጥመን ሳንጨርስ እኔ 3 ወር እርጉዝ መሆኔን አወቅኩ። ምን? አዎ። ከዛ ነግሬ ያንተንም የኔንም ህይወት ከማበላሽ ብዬ የተማሪዎች መሳቂያ መሳለቂያ ከመሆን ግቢውን ለቅቄ ወጣሁ። እንደዛ ተስፋ ያደረጉብኝ ቤተሰቦቼን ከማዋረድ ብዬ የሰው ፊት ገረፈኝ። ከዛ ለነፍሱ ያለ አንድ ሰው ነው አስጠልሎኝ ነበር። እና ልጅ አለህ እያልሽኝ ነው? ንገሪኛ። አይ ያኔ ምጤ ሲመጣ ብቻዬን ስለነበርኩ የእንሽርቱ አፈሱኝ። ያለ ነፍስ ያለ ሰው አፋፍሶ ወደ ሆስፒታል ወሰደኝ። ከዛ ግን አርፍዳችኋል፣ ልጁ ታፍኗል አለ። ይኸውልሽ አሁን እኔ አንቺን ተረት ተረት ለመስማት አይደለም እዚህ የተቀመጥኩት። ይገባኛል እኮ እኔ ሌላ ማስቸግረው ሰው ስለሌለኝ ነው። መቼም አንተ አጨክንብኝም ብዬ መጣሁት። ለተወሰነ ጊዜ መሄጃ እስክታገኝ እዚህ መቀመጥ ትችላለሽ። ግን መርሳት የሌለብሽ ነገር ቢኖር በእኔና አንቺ መሀል ያለው ነገር ያለፈ ታሪክ ነው። ድጋሚ ከኔ ጋር ለመቀራረብ በፍጹም እንዳታስቢ። ይሁንዬ፣ እኔ እኮ መጥፎ ነገር እንዳይፈጠር ፈርቼ ነው። በእውነት በጣም ታሳፍሪያለሽ። እንዴት እንደዚህ አይነት ነገር ታደርጊያለሽ? እኔ እኮ ወንድሜ ካወቀ ይገለኛል። ወንድሜ? አዎ፣ በጣም ይቅርታ በለው። እስከ ዛሬ 18 ዓመት አልሞላሽም ማለት ነው? ተው እስቲ። እኔ ራሱ እኮ ግራ ቢገባኝ ነው። እኔ ምን ከልጅቷ ጋር ትተዋወቃላችሁ እንዴ? አዎ፣ በእናትሽ ጥሩ አላደረግሽም። በጣም ምስኪን ልጅ እኮ ነች። እንዴት? የት ነው የምትተዋወቁት? ስራ ቦታ እማውቀው የሆነ ዶክተር ነበር እና ከሆነ ባለ ሀብት ጋር ትመጣ ነበር። አልገባኝም። እሱ እኔ ብዙም አይገባኝም። ብቻ ግን የሆነ ዶክተር ተከሱ የእሱን ጉዳይ እኔ ነበርኩ ያዝኩት። እንዴት ማለት? ሆስፒታል ውስጥ በጣም ብዙ ወንጀሎች ይሰራሉ። እናም እንደ ድንገት በሱ ተከሱ የእሱን ክስ እከታተል የነበርኩት እኔ ነኝ። እናም እንደ ድንገት ድርጅቱ ፍቃድ ስላለው ነጻ ወጥቷል። እና ልጅቷስ? እሷማ በቃ ጊዜዋ ሲደርስ እንዳዋለዳት አውቃለሁ። ምን? እናንተ ነህ ልጇን የገደለውን ሰው ነጻ ያወጣላት? አረ ምን እያልሽ ነው? 2 ጤነኛ ልጆችን አስታቀፋት። ምን? ጭራሽ መንታ? አታምጣ ስለ አምጥቶ ቆለለው አሉ። እንዴት እንደዛ አልሽ? ምስኪን ሞቱባት እንዴ? እኔ ምን አውቄ ምን አይነት ተንኮል እንዳሰበች አላውቅም። ብቻ ለማንኛውም እስቲ እናወራለን። ይሁን ግን ለማንኛውም ሶሪ በት። አሃ ማ እኔ አላደርገውም። ለምን? በመሀላችሁ ክፍተት እንዳይፈጠር አናግረት። ኧረ ገደል ትግባ። በጣም ግን ራስ ወዳድ እንደሆነሽ ታውቆሻል። እና እኔ የጠላሁትን ማንነት ማን ሊወድልኝ ነው? በጣም ነው የከበድሽው አንቺ ሰው። ማን ተሸከመኝ አለ? ካውርደኛ በለው። በይ ያስታቀፍሽኝ ቅሌት አራግፊልኝ።
እኔም ምንም በማላውቀው ምስኪን ላይ አስፈረጂ። ከዚህ በኋላማ አንዴ ገብተህበታል። እስቲ ለማን ጠበቃ እንደምትሆን አይሃለሁ። ማለት የታቀደ ነበር? እናስ በጣም ትገርሚያለሽ። ቢያንስ ይህን ነገር ሳደርግ ስለ ጉዳዩ ማወቅ የለብኝም? መቼም ምን ጠይቄ እምቢ አትለኝም። በጣም ነው ያስከፋሽ። በቃ ለማንኛውም ደውልልሃለሁ እስቲ። ያኔ በጣም እንዋደድ ነበር። ፍቅርን እንደኛ ያፈቀረ ያለ እስከማይመስለን ድረስ አይናችን ታውሮ ነበር። ግን በመሃል እኔ እንዳረከስኩኝ አወቅኩኝ። ከዛም እሱ ለእኔ ሲል ትምህርቱ አቋረጠ። በቃ ለማንኛውም ባሩክ ስራ ወጥቷል። ሰሚኛለሽ? ባሩክ ፍቅረኛ አለው። አሁን ቀጥ ብለሽ ቤቱን ለቀሽ ውጪ። እባክሽን፣ እኔ አረብሻችሁ። ማረፊያ እስከማገኝ ብቻ እዚህ ልቆይ። ስሚ፣ የትኛውም ታሪክ ሀ ሳይባል ሆ አይቀጥልም። እሺ? ስለዛ ያለፈው ታሪክሽንና ኮተትሽን ሰብስበሽ ቀጥ ብለሽ ውጪልኝ ከቤቴ። እባክሽን፣ ምንም ሄጄ የለኝም። ለዛሬ እዚህ ልደርና ነገ በጠዋት ሄዳለሁ። ምንም ለማትለውጩ ነገር አታለቃቅሽብኝ እባክሽን። እሺ፣ ለዛሬ እዚህ ሶፋ ላይ ታድሪያለሽ። ለሌላ ጊዜሽ ግን ከአንድ ሰው ሲባጠስ ድጋሚ ሌላ ታሪክ እንደሚፈጥር እወቂ። እሺ? እባክሽ አጥበሽ ጨረሽ? አዎ ጨርሻለሁ። አምጪ እስኪ እሱ አምጪ። ምንድን ነው ይሄ? እጠቢው እንጂ አጨመላልቀሽ አምጪው አላልኩሽም እኮ። ምንድን ነው ወንድሜ ልብስ ያደረግሽው? አንቺ እስኪ እሱ ንቀት ነው ማላየው መስሎሽ ነው አይደል? እንደ አጨመላልቀሽ የምታመጪው በደንብ እኮ ለጠቆት ጭራሽ መሰጪኛለሽ። እንደ አንቺ በጣም ተደፋፈርን። በይ ደግመሽ ሁሉንም እጠቢያቸው። እኔ እንደዚህ ሆኖ ደግሜ ያለብሰው እጠቢው እንዳለ ይዘሽ ውጪ። እሺ ደግሜ እጠብቻለሁ። ይቀርሻል ያለ ምን እያደረግሽ ነው? አንቺ እኮ እንግዳ አንቺ ሰራተኛ አለሽ። ለምን የምታጸጂው? ምን ችግር አለው? እኔ እኮ ቁጭ ከምል ብዬ ነው። ቤዛ የለችም እንዴ? የለችም። ምሳ ላቅርብልህ? ሰርቻለሁ። አይ በልቼ ነው የመጣሁት። እሺ ችግር አለ? አይ የለም። ትሰሚኛለሽ? ያሰብሽውን ነገር እንዳለ አውቄያለሁ። እዚህ ቤት ተስፋ የለሽም። ቀጥ ብለሽ በመጣ እግርሽ ከዚህ ቤት ውጪ። እባክሽን እያነቅሽኝ ነው፣ ልቀቂኝ። አውቄ መስሎኝ ማንቅሽ። ትሰሚኛለሽ? ከዚህ ቤት የማትወጪ ከሆነ አንቺንም ልጆችሽንም እደፋልሻለሁ። ልጆቼ ምንም ነገር እንዳታደርጋቸው። ከማንም ወልደሽ ወንድሜ ላይ ልታላክኪ እንደሆነ ማላቅ ይመስልሻል? ይሄ ውሸት ነው። እኔ ከባሩክ ውጭ ሌላው እንዳላቅ ሁሉም ቦታ ሰው እንዳለኝ ይወቂ። የዲኤንኤ ውጤቱን ቀይሬ አዋርድሻለሁ። ደግሞ ለወንድሜ ነግሬዋለሁ ልጆቹ እንደሞቱ። ሰሚኛለሽ? አንቺንም ልጆችሽንም ከምደፋ ቀጥ ብለሽ ይሄን ቤት ለቀሽ ውጪ። ውጪ። እናቴ ምን እየሆንኩ ነው? መጥፎ ሰው አይደለሁም ለወንድሜ ብዬ ነው። ወንድሜ ድጋሜ መጎዳት የለበትም። እቺ ሴት ለእሱ አትገባው።
ለምን ችግር አለ? አረ ምንም ችግር የለም። በቃ እንግዲህ ሊድ ካለች ትሂድ። የራሷ ስንት ህይወት ያላት ሰው ነች። አታስገድዳት። ቆይ እዚህ አልተመቸሽ? እሺ ቆይ ቁጭ በይና እናውራ። እኔ የሰው ፍቅር ልበጠብጥ አይደለም የመጣሁት፣ ሀሳቤም አይደለም። ኤምባሲ እስኪጠሩኝ ድረስ ነበር እዚህ የቆየሁት። እነሱ ደግሞ ነገ ቀጥረውኛል። ምንድን ነው የምታወሪው? የምን ፍቅር የምን ኤምባሲ? አልገባኝም። እዚህ ሳታስቡት ችግር ስለፈጠርኩባችሁ በጣም ይቅርታ። አሁን ግን መሄድ ይኖርብኛል። በጣም ይቅርታ። ማይ በቃ ተዋት። ምንድን ነው? የራሷን ህይወት ትኖርበት፣ አትከልክላት። እንደዛ እኮ አይደለም። ቢያንስ ለምን በስነ ስርዓት አትሰናበተን? የራሷ ህይወት ይኖራታል እኮ። ምንድን ነው እሱ? ስትመጣም አልነገረችንም፣ ስትሄድም አትነግረንም። ምንድን ነው እንደዚህ? በቃ ትሂድ። እኔ ግን ድንገት መታ በዚህ መልኩ መውጣቷን አልወደድኩት። ሰውዬ የራሷ ህይወት እኮ ያላት ልጅ ነች። ምንድን ነው በጣም ተከራከርክላት? በቃ ትሂድ። ሲጀመር ስትመጣም አልነገረችንም፣ ስትሄድም የራሷ ጉዳይ ነው። ቆይ ምን እያደረግሽ ነው? ባሮክን ያዋሽቻለሁ እኮ። ምን ፍቅረኛ እያለ እዚህ ቤት መሆኔ ምቾት እንደነሳ ገብቶኛል። ቆይ ሲጀምር ማን ነው ፍቅረኛ ያለ ያለሽ? ፍቅረኛ የለ እና ለዚህ ነው ከቤት ልትወጪ ነበር? ቆይ ጄሪ የተናገረችሽ ነገር አለ? ኧረ የለም፣ እንዲሁ ነው የገባችኝ። ፈጣሪ እንኳን አምሳት ይዤ ይህንን ነገር አወኩ። ጸጸቱ መቼም ሰው አያደርገኝም ነበር። እኔ አሁን ተመለሽ። እኔ እዚህ ቤት ውስጥ መቆየት አልችልም። በፈጠረሽ አታስቸግሪኝ ማይ። እዚህ ሀገር ማንም እንደሌለሽ ነግረሽኛል። ቆይ ወጥተሽ የዱርዬ መጫወቻ ልትሆኚ ነው? ባሮክ፣ እኔ ብዙ ያልነገርኩ ነገሮች አሉ። ምን? አጅሪት፣ መቼስ የኛ ቤትና ኤርፖርት ተምታቶብሽ አይደለም እዚህ ያለሽው። ጄሪ በቃሽ፣ ልጅቷ ትግባበት። ረፊ አንተ ማንንም የመንገድ ላይ ለማኝ ባመጣ ቁጥር የኔ ክብር መውረድ አለበት? ጄሪ ስነ ስርዓት። የሚጸጸተኝን ነገር እንዳደረግ አታስገድጂ። አርፈሽ ውጭ በይ። ነገሩ አንተ ምን ታደርግ? እኔ ነኝ የምትሰበር ይመስል እንደ እንቁላል እየተንከባከብኩክ። ትሰሚኛለሽ? ከዚህ በኋላ እቺ ልጅ አይደለም መናገር ቀና ብለሽ ብታያት አስቀይምሻለሁ። ምን ነው ዲቃላዎችን አምጥቼ አሳይሃለሁ አለችን? ምንድን ነው ያልሽው? በህይወታለሽ? ራስሽ ነሽ አይደል? በጣም ይቅርታ ማይ፣ ቀጠሮ አለኝ። በጣም ቸኩያለሁ። በቃ ግቢና ስመለስ እናወራለን። እሺ ችግር የለውም። ቤዛ ቤዛ፣ እንግዳ አለ። እኔ እስክመጣ ተንከባከቢያት። በቃ አይዞሽ ግቢሽ፣ ቶሎ እመለሳለሁ። ማህደር ማህደር
አዎ ቁጭ በይ። ይኸውልሽ ማህደር፣ ገና ከመምጣትሽ አላስጨነቅሽም ብዬ ነው እስካሁን ዝም ያልኩት። አሁን ለእኔ የምትነግሪኝ ነገር አለ? ምንም ነገር የለም። እኔ እዚህ የማርፍበት ሰው ስለሌለ ነው አንተ ጋር የመጣሁት። ውሸት እንደማልወድ ታውቂያለሽ አይደል? ስለዚህ ማወቅ ያለብኝን ነገር በሙሉ ንገሪኝ እኮ። እኔ ስለምን እንድነግር እንደፈለግ አላወኩም። ስለ ሁሉም ነገር፣ ይሄ ልጅ ምናምን ስለተባለውን ጭምር። ታስታውሳለህ? ያኔ ሰው ሁሉ ሲቀናብን ለካ መጨረሻችን እንዲህ ሊሆን ነበር። ከአንቺ ጋር ካሳለፍኩት የምረሳው ነገር የለም። የበደልሽኝንም ማለት ነው። ማ? እኔ ምን አድርጌ ነው የበደልኩ? ከገዛ ጓደኛዬ ጋር ጥለሽኝ የጠፋሽውስ የረሳሁት መሰለሽ? እንደዛ የሰው መሳቂያ መሳለቂያ አድርገሽኝ ግሬዴ ወርዶ በአንቺ ምክንያት እኮ ነው ግራጁዌት ያላደረግኩት። አረ በጭራሽ እኔ ከማንም ጋር አልጠፋሁም። እኔ ያደረግኩትን ሁሉ ያደረግኩት ለአንተ በማሰብ ነው። አረ እንደዛ ህይወቴ ምስቅልቅሉን ያወጣሽው ለእኔ ብለሽ ነው? የመመረቂያ ዓመታችን ደረሰ ብለን ደስታችንን አጣጥመን ሳንጨርስ እኔ 3 ወር እርጉዝ መሆኑን አወቅኩ። ምን? አዎ። ከዛ ነግሬ ያንተንም የኔንም ህይወት ከማበላሽ ብዬ ከግቢ ወጣሁ። እንደዛ ተስፋ ያደረጉብኝን ቤተሰቦቼን ከማዋረድ በቃ የሰው ፊት ገረፈኝ። ከዛ ለነፍሱ ያለ ሰው አስጠግቶኝ ነው የኖርኩት። እና አሁን ልጅ አለህ ነው የምትይኝ? ንገሪኝ እንጂ። አይ ያኔም ምጤ ሲመጣ ብቻዬን ስለነበርኩ የእንሽርቱ አፈሶኝ ነበር እና ያደግ ሰው አፋፍሶ ወደ ሆስፒታል ወሰደኝ። ከዛም አርፍዳችኋል፣ ልጁ ታፍኗል ተባለ። ይኸውልሽ አሁን እኔ አንቺን ተረት ተረት ለመስማት አይደለም የተቀመጥኩት። ለተወሰነ ጊዜ እኔ ጋር መቆየት ትችያለሽ፣ ግን መርሳት የሌለብሽ ነገር የኔና አንቺ ታሪክ ያለፈ ነው። ድጋሚ ከኔ ጋር ለመቀራረብ በፍጹም እንዳትሞክሪ። እሺ። እኔም ሌላም ሄድበት ስለሌለ መቼም አታጨክንብኝም ብዬ ነው የመጣሁት። የነገርኩሽ እንዳትረሺ። ምንድን ነው ደግሞ ብረት ድስት ይዘሽ ወዴት ነው? ቁርስ ልሰራ ነው። ምን ልስራለህ? መቼም ምን እንደምወድ ያረሳሽው ማለት ነው። እንዴት እረሳለሁ? በቃ ሰርቼ አመጣልሃለሁ። እሺ። እኔ የምልሽ በቃ በኋላ ነው